በቃ እሱ ሲሰራ እየተከታተልኩኝ የሆነ ነፃነት ማሳጣው ነገር እንደዛ አይደለም እሷ ልጅ እንዳታቅፋት እሱ ጋር ቁም ምናምን እነዚህ ልጆች አሁን ተጋብተው ነው ወይስ ሰርጉን ለመታደም ሄደው ነው? እና ትላንትና ሰይፉ ላይ መጥቶ ግን ያየሁትን ሳምሶን ሳይ በጣም የተጎዳ ሳምሶን አንድ ወንድ መቋቋም የሚችለው ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ። ታናሽ እህቷ አለች አብራው ትኖር የነበረች እሷን ስትበጠብጠን የኖረችው የብራንድ አምባሳደራችሁ ስላደረጋችሁኝ አመሰግናለሁ። በራሴ የግል ውሳኔ አብሮ የመስራት ስምምነቱ ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ። ሳምሶን ታደሰ ተሰደደ። እኔን የሆነው ማን ነው? ሰላም እንዴት ቆያችሁ ቻናሌ ቤተሰቦች? በመጨረሻው ቪዲዮ ድምጻዊ ያሬድ ነጉ የሰራበትን አማርኛ ፊልም ርዕስ ጻፉ ብያችሁ ነበር። የ3000 ብር አሸናፊ ማን ነው? እጣውን እናውጣ። በአጠቃላይ እንደምታዩት 1143 ኮሜንቶች ናቸው ያሉት። ፒክ ዊነር ያሬድ ነጉ የሰራው ፊልም ደስ ሲል የሚል ነው። በትክክል ተመልሷል። ገነት ብርሃኔ በኢንስታግራም አናግሪኝ 3000 ብርሽን መውሰድ ትችላለሽ። እንደነገርኳችሁ ድሮ ሽልማቱ 2000 ብር ነበር፣ አሁን 3000 ብር ሆኗል። የዛሬው ጥያቄ ደግሞ ድምጻዊት ዳግማዊት ፀሐዬና የቀድሞ ባለቤቷ ሳምሶን ታደሰ ቤቢ የሰሩበትን ፊልም ርዕሱን ጻፉ። በትክክል ከመለሱ ሰዎች ውስጥ እንደተለመደው አንድ ሰው መርጠን 3000 ብር የምንሸልም ይሆናል። ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በዋነኝነት ዛሬ የምንነጋገረው እንግዲህ ስለ ቤተሰብ ጉዳይ ነው። ሶሻል ሚዲያ ላይ የቤተሰብ ጉዳይ በቃ ዶሚኔት አድርጓል። አንዳንዶች ይጋባሉ፣ አንዳንዶች ይፋታሉ። ሰሞኑን አነጋጋሪ የሆኑ የቤተሰብ ጉዳዮችንም አሳያችኋለሁ። ሌላኛው ዛሬ የምንነጋገርበት ጉዳይ ሰሞኑን ኢትዮጵያ ውስጥ አንድ ድርጅት መጥቷል። BYD መኪኖችን ለኢትዮጵያ ከወለድ ነፃ ሰጣቸዋለሁ የሚል አንድ ድርጅት መጥቶ ነበርና በጣም ታዋቂ ከሚባሉ የሚዲያ ሰዎች ጋርም ተፈራርሞ ነበር። ነገር ግን አሁን ሉላ ገዙና ፀህይወት ከዚህ ድርጅት ጋር ያላቸውን ስምምነት ካቋረጡ በኋላ ጉዳዩ ትንሽ ኮንፊውዚንግ ሆኗል። በጣም ብዙ ሰዎችም ምን ተፈጥሮ ነው እያሉ ነው። ሌላም አዝናኝ አስተማሪ የሆኑ ቪዲዮዎች እንደተጠበቁ ናቸው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም እንደተለመደው ደግሞ ይሄንን ቪዲዮ ላይክ። ዛሬ ለዚህ ቪዲዮ ቢያንስ 5000 ላይክ። ይህ ዳሎል ኢንተርቴይንመንት ነው። በነገራችን ላይ ስለ ሶሻል ሚዲያ ስለ ኮንቴንት ክሬሽን በአጠቃላይ ስልጠና እየሰጠን እንደሆነ ይታወቃል። በጣም ብዙ ሰዎች ስልጠናውን እየወሰዱ እየተጠቀሙ ይገኛሉ። እናንተም ሶሻል ሚዲያ ላይ መስራት የምትፈልጉ ከሆነ ዩቲዩብ ላይ ሰርታችሁ ገንዘብ ማግኘት የምትፈልጉ ከሆነ የራሳችሁን ቢዝነስ የራሳችሁን ሱቆች ማስተዋወቅ የምትፈልጉ ከሆነ ለራሳችሁ ቢዝነስ ራሳችሁ ቪዲዮ መስራትና ኤዲት ማድረግም መለማመድን ጭምር ሁሉንም ስልጠና የምትፈልጉ ከሆነ በዚህ ቁጥር በቴሌግራም ወይም በቀጥታ እኔን ማግኘት ትችላላችሁ። የኦንላይንም የአካልም ስልጠናዎች አሉ። አሁኑኑ ተመዝገቡ። ከጥሩና አዝናኝ ከሆኑ ነገሮች መጀመር ይሻላል። ሰሞኑን እንደምታውቁት ጾም ከተፈታ በኋላ በአጠቃላይ የሰርግ ወቅት ነው። እንደምታውቁት ኢትዮጵያ ውስጥ ጥር ወርና ሚያዝያና ግንቦት የሰርግ ወቅቶች ናቸውና ሰሞኑን ትንሽ ፈታ ካደረጉኝ የሰርግ ቪዲዮዎች መካከል አንዳንዶቹን ማሳያችሁ ይሆናል። ወደ መጀመሪያው ቪዲዮ እንግባ። ሙሽራው እንደምታዩት ተኝቷል። ሰው ሁሉ እየጨፈረ ባለበት ሰዓት እሱ ለጥ ብለዋል ነው የምላችሁ። እንደዚህ አይነት ቪዲዮ ሳይ ቀጥታ ወደ ኮሜንት ነው የምገባው። የመጀመሪያው ኮሜንት በዚህ ጫጫታ መተኛት ከቻለ ጭቅጭቋን መቻል አይከብደውም ይላል። ሰው ግን ከባድ ነው። ሌላኛው ኮሜንት ደግሞ በዚህ ቪዲዮ ብቻ ከቀጣዩ ቀን ጀምሮ ይጣላሉ ይላል። እና ኤኒዌይ ሰርግን በሚመለከት በጣም ያስደነገጡኝ ያሉ አንዳንድ ቪዲዮዎች አሉ። ከክፍለ ሀገር የሚለቀቁ ቪዲዮዎች ህፃናት ሊትራሊ ህፃናት ናቸው የሚጋቡት ጋይስ። አይታችኋል እነዚህ አይነት ቪዲዮዎችን? አሁን ይሄ ነገር ቀልድ ነው ወይስ የምር ነው? እስቲ ያስረዱኝ። እውነት እነዚህ ልጆች አሁን ተጋብተው ነው ወይስ ሰርጉን ለመታደም ሄደው ነው? እዛ አካባቢ ያላችሁ ሰዎች ካላችሁ ስለዚህ ነገር እስቲ ንገሩን። እነዚህ ህፃናት ተጋብተው ነው ወይስ ሰርጉን ለመታደም ሄደው ነው? እሺ ሙሉ መረጃ የለንም ብለን እንለፍ። እነዚህን ደግሞ ተመልከቱ። ተመልከቱ ጋይስ። አሁን እነዚህ ህፃናት የምር ቤተሰብ ለመመስረት ነው እየተጋቡ ያሉት? ምንድነው የምትሉኝ? የምር እኮ ነው። ትልልቅ እንኳን በቃ በስለዋል የተባሉ ሰዎች ራሱ አሁን ላይ ያስቸገሩ ነው። ለነገሩ የገጠር ጋብቻዎች ከከተማ ጋብቻዎች በላይ የመጽናት ቻንሳቸው በጣም ከፍ ያለ ነው። የገጠር ጋብቻዎች ይሻላሉ እውነቱን ለመነጋገር። ነገር ግን እነዚህ ህፃናት እኔ እየተጋቡ ነው ለማለት ይከብደኛል። አንተ ራስህ ሳታደግ አይደል ያገባው እንዳትሉኝ። ወደ ቀጣዩ ቪዲዮ እንግባ። ምን አይ አልስቅም የምሬ ነው ማለት እነዚህ ሰዎች ንጹህ ሰዎች ናቸው። ባይሰውይ ከኛ ይሻላሉ እውነቱን ለመነጋገር ከኛ በጣም ይሻላሉ። ውስጣቸው ንጹህ ነው። ሲጋቡ መፋታት እንደሌለ አምሯቸውን አሳምነው የሚጋቡ ሰዎች ናቸው። ጀስት የፎቶውና የቪዲዮ ትራስቀኝ ነው እንጂ ከኛ ይሻላሉ የምሬ ነው። እሺ እንደዚህ አይነት ሰርግ ሳይታችሁ ታውቃላችሁ?
በቃ ምንም ወከባ የለ መኪና የለ አጃቢ የለ ምን የለ በቃ ወክ እያደረገ ሚስቱን ወደ ቤቱ እየወሰዳት ነው። በዚህ በኩል አንደኛው ሚዜ የሱን ዕቃ ተሸክሟል፣ ሌላኛው ደግሞ የሷን ተሸክሟል። ቀጥታ በቃ እሷ ያበሻ ልብስ ለብሳለች፣ እሱ ሱፍ ለብሷል። ቀጥታ እየወሰዳት ነውና ወጪ ምናምን የለም ብራዘር ገብቷል አይደለ? እንደዚህ አይነት ሰርግ መለመድ አለበት እያልኩ ነው እኔ። ለማንኛውም ሌላውና ሰሞኑን ሶሻል ሚዲያ ላይ ያለውን ማህበረሰብ በአጠቃላይ ሰርፕራይዝ ያደረገ አንድ ጋብቻ ነበረ፣ ያልተጠበቀ ማለት ነው። ወጣቶች በዚህ ዘመን ያሉ ወጣቶች ትምህርት ይውሰዱበት የተባለ አንድ ጋብቻ አለ፣ ላሳያችሁ። በረከት ይባላል። በረከትን የማታውቁ ሰዎች ካላችሁ ወቸ ጉድ ፖድካስት ላይ ከአቀራቢዎቹ ውስጥ አንዱ ነው እና ቲክቶከር ነው። በጣም ነው ደስ የሚሉት። ዋው! እና ወጣቶች ትምህርቱ ሰሩ እየተባለ ነው። በቤተ ክርስቲያን መጋባት አሁን ላይ እርድና ማለት በቤተ ክርስቲያን መጋባት ነው የተባለ ነው። ስለዚህ ወጣቶች ትምህርት መውሰድ አለብን ብዬ ማስበው በጣም ደስ ይላል። እንኳን ደስ አላችሁ ብያለሁ እኔ በበኩሌ። ኤኒዌይ ብዙዎቻችሁ ሼር ስታደርጉልኝ የነበራችሁትን ነገር ሰሞኑን ሶሻል ሚዲያውን በአጠቃላይ ወደ ተቆጣጠረው ጉዳይ ስናልፍ በዚህ ሳምንት በተላለፈው የሰይፉ ሾው ላይ ሳምሶን ታደሰ ወይም ቤቢ ቀርቦ ነበርና ስለ ትዳሩ አሁን ያሉበትን ደረጃ እንዳጠቃላይ ያጋጠመው ነገር ያለፈበትን ታሪክ በአጠቃላይ ተናግሮ ነበርና በዚህ ኢንተርቪው ምክንያት እኔ በራሴ ፐርሰናሊ የወሰድኩት አንድ እርምጃ አለ። ሶሻል ሚዲያ ላይ የጋብቻ ፎቶዋችንን እናም የተለያዩ ኤንጌጅመንት ቪዲዮአችንን በአጠቃላይ ዲሊት አድርጌያለሁ። እኔ ሶሻል ሚዲያ ላይ ከዚህ በፊት ፖስት ያደረኳቸውን ገብታችሁ ማየት ትችላላችሁ። ይሄ ነገር በጣም ትክክለኛ ነገር ነው እና ምን ያክል እነዚህ ሰዎች እንደጎዳቸው አሳያችኋለሁ አንድ በአንድ ማለት ነው። አንዳንዶቻችሁ የእነሱን ታሪክ ማለት ሶሻል ሚዲያ ላይ ያየናቸውን ነገር ታስታውሳላችሁ ብዬ አስባለሁ። ነገር ግን ብዙዎቻችሁ የእነዚህን ሁለት ሰዎች ታሪክ ላታውቁ ስለምትችሉ ከየት እንደጀመረ ወዴት እንደሄደ እና አሁን ላይ መጨረሻው ምን እንደሆነ ላሳያችሁ። መጀመሪያ ላይ ስለ ሁለቱ ክፍተት ከዚህ በፊት ያው ጥሩ ነገር ብቻ ነበር የምናየው። መሃላቸው ስላለ ክፍተት ዳጊ ራሷ መታ በተለይ ከቤተሰቦቹ ትዳራቸው ላይ በጣም ትልቅ ጫና ያደረባቸው እንደሆነ በተለይ ከእህቱ ችግር እየደረሰባቸው እንደሆነ ተናግራ ነበር። ያንን ቪዲዮ በትንሹ ላስታውሳችሁ። ከጓደኝነት ጀምሮ እስከ ትዳር ድረስ እኔ ከቤቢ ጀርባ ምን ነበረ ብትኝ፣ በቀኝ እህቷ ልጅ፣ በግራ ኤክሷ ልጅ። በእነዚህ ሁለት ሴቶች በጣም ስፈተን ነው የኖርኩት። ኦልሞስት ይሄንን 10 ዓመትና ከዛ በላይ ከጓደኝነት ጊዜ ጀምሮ ማለት ነው። በጓደኝነት ቅድም 4 ዓመት ቆይተናል ብዬሻለሁና ብቻ ለመግለጽ ይከብዳል። ምናልባት የብዙዎች ባለትዳሮች ችግር ነው ብዬ ማስባለሁ። እንደ መሰናክል የቤተሰብ ጣልቃ ገብነት። ታናሽ እህቷ ልጅ አብራው ትኖር የነበረች እሷን ስትበጠብጠን የኖረችው እንደ ችግር ይነሳ ከተባለ ሌላ እህት ወንድሞች አሉት እጅግ በጣም ሰላማዊ። ኤኒዌይ ሳምሶን መጨረሻ ላይ ከእህቱ ጋር ታርቋል ኦልሞስት ከ8 ዓመት በኋላ። ስለዚህ ነገር እሱ ራሱ የተናገረውን አሳያችኋለሁ። ለማንኛውም መጀመሪያ ሁላችንም ሶሻል ሚዲያ ላይ ያለን ሰዎች ስለ ሁለቱ ሰዎች ግጭት፣ ክፍተት እና ኔጌቲቭ ነገር የሰማነው በዚህ ቪዲዮ ነው። በዛ ሰዓት የነበረው ነገር ምንድነው ምክንያቷ? ለምንድነው ይሄን ሁሉ ነገር ማንሳት የፈለገችው? ለኛስ ይሄን ነገር መናገር የፈለገችው እኛ እንድንማርበት ነው ወይስ እነዚህ ሰዎች ለማጋለጥ እናም ለመበቀል ነው በሚል ብዙ ሰዎች ሲከራከሩበት ነበር። ኤኒዌይ በዛ ጉዳዩ አልፎ ነበረ። ሳምሶንና ዳጊን ከፍቅር ህይወታቸው በተጨማሪ አንዳንድ ፊልሞች ላይም አብረው ሲተውኑ አይተናቸው ነበር። ለምሳሌ ይሄ አብረው ከሰሩባቸው ፊልሞች ውስጥ አንዱ ነው። ያንተ ዳቦ ቤት ባይኖር የሰፈሩ ሰው ጉድ ይፈላበት ነበር ብዬ ነው። ምን የኔ ዳቦ ቤት ባይኖር ምን ነው? የኔ ባይኖር የነ ግርማ አለ፣ የነ ግርማ ባይኖር የነ ሙስጠፋ አለ። ግን የእናንተ ዳቦ የተለየ ነው። የሰፈሩ ሰው ይወደዋል። የሰፈሩ ሰው ተዋክሽ ገደል ይግባ። ማን ነው ገደል የሚገባው? የሰፈሩ ሰው እንዴ? ምን ማለት ነው? አክስቴም እኮ የሰፈር ሰው ናት። እሳቸውም ማለት አይደለም። ታዲያ ማንን ነው? ሌላውን የሰፈር ሰው። ምን? በነገራችን ላይ ከዚህ ፊልም በኋላ ፊልሙ ላይ በነበራት ካራክተር ምክንያት ማለትም ቅናተኛ ምናምን ስለነበረች በሪል ላይፍም እንደዛ ነች እያሉ ሰዎች እያወሩ ነበረ። ከዛ በተጨማሪ ደግሞ ሰይፉ ላይ ቀርባ ፊልም በሚሰራበት ሰዓት ሄጄ አየዋለሁ ምናምን ብላ አንድ ኢንተርቪው ከሰጠች በኋላ ምን ልታደርግ ነው የምትከታተለው ምናምን በሚል ብዙ ነገሮች ሶሻል ሚዲያ ላይ ሲወሩ ነበር እና እሷም ለዚህ ጉዳይ ሌላ ኢንተርቪው ላይ መጣ ሰይፉ ላይ ቀርቤ እሱ ሲሰራ እገኛለሁ ብዙ ጊዜ ብዬ ነበር እና ተመልካች አንዳንድ በሌላ ይወሰዱት አሉ ላይክ በቃ እሱ ሲሰራ እየተከታተልኩኝ የሆነ ነፃነት ማሳጣው ነገር እንደዛ አይደለም። እሷ ልጅ እንዳታቅፋት እሱ ጋር ቁም ምናምን እንደዛም ትዩ ነው የሚመስለው። እንደዛ አይነት የለም የሚመስለው አለ። እንደዛ ሆነ እሱ እኔ ክሊፕ ሲሰራ እየመጣ
አትንኪው ምናምን አይነት ነገር ይሄ which is childish ነው እኛ እሱ አክቲንግ ሲሰራ በጣም ነው ማየት ሞደው ነው በተለይ ቲያትር እኔ አንድን ቲያትር አስበሽዋል 20 30 ጊዜ አያዋለሁ አይሰለቸኝም በተለይ እነ ፎርፌ ትዳር ሲታጠን ማረሳቸው የቬኑስ ነጋዴ ህንደኬ በጣም በቃ ተጫወታቸው ናቸው ወይስ ሌላም ሰዎች እሱ የተጫወተበት ቲያትር actually ወዳለው እና ያለን ቲያትር ተማሪ እንደመሆናችን ግን በቃ ቤቢ ሲጫወት ማየት በራሱ ቲያትር አይመስልሽም ላይፍ ነው እዛ ውስጥ ገብተሽ ነው የምታዩ እኔ ከዚህ ነገር የወሰድኩትን አንድ ትምህርት ልንገራችሁ ምንም አይነት ፖዚቲቭ ነገር ብታወሩ እንኳን ሁሌ ሰዎች የተለያየ አስተያየት መስጠታቸው አይቀርም እና አሁን አስቡት እስቲ ባሏን ፊልም ሲሰራ ያለው ብላ በመናገሯ ብቻ ሰዎች ሶሻል ሚዲያ ላይ ምን ልታደርጊ ነው የምትከታተዩ ተጠረጥሪው ያለው ሾይ የተለያየ ነገር በማለታቸው ድጋሚ ሌላ ኢንተርቪው ላይ መጣ መልስ መስጠት ሲኖርባት ማለት ነው ስለገዛ ባለቤቷ ስለ ህይወቷ ሶሻል ሚዲያ ላይ አንዴ ስላወራችሁ ነገር ድጋሚ መልስ ትሰጣለች አሁንም በሰጠችው መልስ ላይ ሰዎች የተለያየ አስተያየት መስጠታቸው አይቀርም ስለዚህ ድጋሚ መልስ ትሰጣለች ስለዚህ እሱ ራሱ ስለዚህ ነገር ተናግሯል ሚዲያ ላይ አንዴ ከወጣ ጉዳዩ ሺህ ጊዜ መመላለስ ነው የሚሆነው እና መጀመሪያው ነው ብዙ ነገር አለማውራት ብዙ ፕራይቬት የሆነ ነገር አለማውጣት ይሻላል ኤኒዌይ ከዛ በኋላ 10ኛ ዓመት የጋብቻ በዓላቸውን ሲያከብሩ ድጋሚ ነው የተጋቡት ማለት ይቻላል እሱ ድጋሚ ነው ቀለበት ያደረገላት ሙሉ ፕሮፖዛሉ የሰርግ ፕሮግራሙ ድጋሚ ነበር የተከናወነውና በትንሹ ያንን ላስተውሳችሁ እስቲ ድጋሚ እሺ ብላለች ዳጊ የጉርሻ ፔጅ ላይ የተፖስተ ነውና በጊዜው ኦልሞስት 3 አመት ሆኖታል አሁን ይሄ ፖስት ማለት ነው ስለዚህ 10ኛ ዓመት የጋብቻ በዓላቸው ሲያከብሩ ነበር እንደምታዩት ድጋሚ ፕሮፖዝ አድርጎላት ድጋሚ ዲኮር ተሰርቶ እሷም ቬሎ ለብሳ ድጋሚ ነበር የተጋቡት ሰሞኑን እንደምታውቁት ገኒና ሙሉ ጌታ ድጋሚ እንደተጋቡት በሉት ድጋሚ ተጋብቶ እንደዚህ ፕሮግራም ተደርጎ ነበር ቅርብ ጊዜ ደግሞ የምታስታውሱ ከሆነ ሳምሶን ታደሰ አንዳንድ ቮይስ ሜሴጆች እና የተለያዩ ነገሮች ወጡበት በሚል ማለት ነው እኔም actually በዚህ ጉዳይ ቪዲዮ ሰርቼ ነበር የሱም ቮይስ ሜሴጆች ምናምን ያለሱ ፍቃድ መፖስት አልችልም ብዬ ፖስት ሳላደርግ ብቻ ስለ ጉዳዩ የተለያዩ ነገሮችን ብዬ ነበርና ያ ከተፈጠረ በኋላ ደግሞ ድጋሚ የነሱ ነገር ሶሻል ሚዲያ ላይ እንደ አዲስ መነጋገሪያ ሆነ ማለት ነው ሳምሶን ታደሰ ቺት አደረገባት እንደዚህ ሆነ በሚል የተለያዩ ነገሮች ሲደረጉ ነበር ከዛ በኋላ የምታሳውሱ ከሆነ ሁለቱ ጭራሽ ሴፉ ላይ ቀርቦ ነበር ፓስተር ቸሬ ሳምሶንና ዳጊን ይዞ የእርቅ ፕሮግራም የሚመስል ነገር በዛ ፕሮግራም ላይ ተላልፎ ነበር እኔ ግን ስኖር በዚህ እንግዲህ 11 አመት የትዳር ህይወቴ ምናልባት ማየት ይቻላል ቁጭ ብዬ ሳወራ ስለ ቤቢ ያለውን ነገር መልካም ነገር ነው ሼር ማደርገው መቼም ትዳር ላይ ያለው መልካም ነገር ነው ለሌላውም ትዳር ለሚያስብ ሰው ሼር ማደርገው ስለ ቤቢ ያልኳቸው እነዛ መልካም ነገሮች ነገም ብንለያይ እንኳን ለሱ ያለኝ አክብሮት አይቀንስም መውደድም አክብሮቴም አይቀንስም በዚህ አጋጣሚ ልጆቻችንን ማሳደግ እንችላለን እኔ ጋር ጠላትነት ወይም ጥላቻ የለም ብዙ ዋጋ ነው የከፈልኩት ለትዳሬ በዚህ እድሜ ብዙ ዋጋ ነው የከፈልኩት በዚህ እድሜ ለትዳሬ ብዙ ዋጋ ነው የከፈልኩት ብላለች እሷ እሱም ድጋሚ ይሄን ነገር ሲለው አሰማቸዋለሁ በኋላ ላይ እነዚህ ሁለት ሰዎች ለትዳራቸው ያን ያክል ዋጋ ከፍሎ ከሆነ የመጣላታቸው ምክንያት ምንድነው ሲባል አንዱ በርግጥም ሚዲያ ነው እሱ ራሱ ተናግሯል ስለዚህ ኢንተርቪው ድጋሚ ብዙ አስተያየት መስጠት አልፈልግም ነገር ግን ከዚህ በኋላ ሳምሶን ታደሰ አሜሪካ ሄዶ አገባ ምናምን የሚል የተለያዩ ወሬዎች ሲወሩ ነበር እናም ፋይናሊ እሱ ራሱ ሴፉ ላይ ቀርቦ ያሳለፈው ነገር በአጠቃላይ ተናግሯል በዚህ ኢንተርቪው ላይ ከተናገራቸው ነገሮች በላይ የሰውን አቴንሽን የሳበው ነገር ምንድነው ሳምሶንን እንደዚህ አናቀውም እንዴ ፊቱ ተቀይሯል አነጋገሩ ተቀይሯል በጣም ተጎርቷል ወይ ደግሞ የሆነ ነገር ተፈጥሯል እንጂ እሱ እንደዚህ ፍጥን እያለ ሲያወራ እንደው ደግሞ በጣም ስሜታዊ ሲሆንም አይተነው አናቀም የሚል አስተያየት እየሰጡ ነበር እስቲ የአንድ ሰው አስተያየት ላሰማችሁና እንመለስ ሳምሶን ሲባል በቃ ጂንን አላ ይሄ ኮስተር ኮራ ያለ ድምፁ ራሱ ውፍረቱ ምናምን ግርማ ሞገሱ በጣም በቃ እኔ እንዴት ልበል የወንድ ቁና ምናምን ሲባል ሳምሶን ነበር የሚመጣል ወንድ በቃ እና ትላንትና ሴፉ ላይ መጥቶ ግን ያየሁትን ሳምሶን ሳይ በጣም የተጎዳ ሳምሶን በቃ ነገሮችን ሰዎች እንዲረዱት እጅግ በጣም የፈለገ የስሙ መጥፋት ያለበት ሁኔታ በጣም ያንገበገበው ሳምሶንን ተመልክቻለሁና ትዳር በዚህ ደረጃ ሰውን ሰብሮ ሲያወጣ እኔ እንግዲህ አላየው እንደነገርኳችሁ ሰዎች እንደዚህ አይነት አስተያየት ሊሰጡ የቻሉት ከተናገራቸው ነገሮች በተጨማሪ አነጋገሩ ቶኑ ራሱ ተቀይሯል ብቻ ስሜቱን በግልጽ ያሳየባቸው የተለያዩ ንግግሮች አሉ ነገር ግን ውስጡ በጣም እንደተጎዳ የሚያሳይ አንድ ንግግሩ ላሳያችሁና እንመለስ አንድ ወንድ መቋቋም የሚችለው ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ ብዙ ግን
አለው ገደብ አለው። እኔ እኮ ቤተሰቦቼን ትቻለሁ ለማታ ዓመታት። ቅድም እንደነገርኳችሁ እንግዲህ ከእህቱ ጋር ድጋሚ ከ8 ዓመት በኋላ አካባቢ ድጋሚ እንደታረቀ እዚህ ጋር ተናግሯል። በደንብ ስሙ። እህቴ ጋር እኮ ከ8 ዓመት በኋላ ምናምን እኮ ነው የታረኩት። የዛሬ 2-3 ዓመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት በምናምን በእንደዚህ አይነት ነገር ማለት ነው። ቅድም እንዳልኳችሁ ሶሻል ሚዲያ ላይ አንዴ ከወጣ ድጋሚ ሁሌ ማብራራት ነው። ማቆሚያ የለውም ብያችኋለሁ። ስለዚህ መጀመሪያውኑ ብዙ ነገር ሶሻል ሚዲያ ላይ አለማውጣት ይሻላል ብያችሁ አንደኛ ትምህርት የተማርነው ነገር ነግሬያችኋለሁ። ሁለተኛ ትምህርት ደግሞ ምንድነው? ትዳር ላይ ቤተሰብ ጣልቃ አይግባ። ትክክለኛ አባባል ነው፣ ትክክለኛ ነገር ነው። ሌላው ደግሞ በዚህ በኩል ትዳርም መልሶ ቤተሰብ ውስጥ ብዙ አይግባ። ይሄ ከነሱ የተማርኩት አንዱ ነገር ነው ማለት ነው። ይህ ሰው ከሷ ጋር በፍቅር እንደተጣመረ ሁሉ ከቤተሰቦቹም ጋር ብዙ ዘመን አሳልፏል አይደለ? የሱ ቤተሰቦች ወጥተው ሶሻል ሚዲያ ላይ ምንም እስካላሉ ድረስ ስለሱ ቤተሰቦች ደግሞ ወጥተው ሶሻል ሚዲያ ላይ ማውራቱ ትክክል አይመስለኝም እኔ። ስለዚህ ቤተሰብ ጣልቃ እንዳይገባ ትዳር ውስጥ እንደሚባለው ትዳር ላይ ያለ ሰውም ኦቨር ጣልቃ ገባ ቤተሰብ መካከል መግባት የለበትም። ይሄንን አንድ ከነሱ የተማርኩት ነገር ነው። ሌላኛው ከዚህ ኢንተርቪው በጣም ያሳቀኝ ፓርት ሳምሶን ስለኛ ስለ ዩቲዩበሮች የተናገረበት ፓርት ነውና አገላለጹ ራሱ በጣም ነው የሚያስቀው። ሳምሶን ታደሰ ምናምን አደረገ እንደዚህ ያለ ታምኔል ምናምን ሰራው አይደለ? አሁን የዚህ ቪዲዮ ከቨር ላይ ብታይ ወይ እንደዚህ ሆኛለሁ ወይ እንደዚህ ሆኛለሁ ምናምን አይደለ? ስለዚህ ዩቲዩበሮችን ገብቶልናል። እኔን የሆነው ማን ነው ያልኩት? እኔን የሆነው ማን ነው? አሁን ራሱ ያልከውን ፎቶ አንስተው እንደገና ዜና ይሰሩበት። መስራታቸው ካልቀረ አንዴ ይበልልኝ። ሳምሶን ታደሰ ተሰደደ። ምንድነው እንትና ትዳር እንደዚህ ጉዱ ገበና ወጣ። ሳምሶን ባይ ዘ ዌይ በዚህ አክቲንግ ዩቲዩበር ብትሆን በጣም ያዋጣል፣ ብትጀምር ያዋጣል ባይነኝ ነኝ። አንዳንዱ ለማስታረቅ እንኳን ሲመጣ አቴንሽን ፍለጋ ነው። በትክክለኛ መንገድ እንደድሮ እንደ አባቶቻችን እናንተን ለማስታረቅ ሳይሆን ዋናው ዓላማ አቴንሽን ነው። ይሄን ማወቅ አለባችሁ። ስለዚህ ሶሻል ሚዲያ ላይ ችግር ቢፈጠር ራሱ ትዳራችሁ ላይ ሶሻል ሚዲያ ላይ መጥቶ እንደዚህ ተፈጥሮ እንደዚህ ሆኖ እንደዚህ ገብቶ እንደዚህ ወጥቶ ማለት ትክክል አይደለም። እኔም አሁን አንድ መናገር የምፈልገው ነገር ምንድነው? ሳምሶን ታደሰና ዳግማዊት ራሳችሁ ናችሁ የራሳችሁን ላይፍ አምጥታችሁ ሶሻል ሚዲያ ላይ ያስቀመጣችሁት እንጂ ማንንም አላስገድዳችሁ። ስለዚህ ነገር ራሱ ሳምሶን ተናግሯል። አሁን ሴፉ ላይ ባይዘው አንደኞቹ ጥፋተኞች እኛ ነን ራሳችን። ሚዲያ ላይ ትዳራችንን ማውጣት አልነበረብንም ብሏል። ሌሎቻችሁም ከኛ ተማሩ ብሏል። የራስን ጥፋት ማመን በጣም ትልቅነት ነውና እኛም ተምረናል ከዚህ ነገር፣ እግዚአብሔር ይስጥ። ሌላኛው ዛሬ የምንነጋገርበት ጉዳይ እንደነገርኳችሁ አንድ ድርጅት የተለያዩ መኪኖችን ኢትዮጵያ ውስጥ ላሉ ሰዎች ከወለድ ነፃ ግማሽ ብቻ ከፍላችሁ አመጣላችኋል። በተለይ BYD መኪኖች የሚል ድርጅት አለ እና ብዙ ሰዎችን እንደ አምባሳደር ቀጥሮ ነበረ። እነ ሉላ ገዙን እነ ጽህወትን ጨምሮ በጣም አንጋፋ የፊልም ሰዎችን እንደ አምባሳደር አምጥቶ ከነሱ ጋር ተፈራርሞ ነበረ። ቪዲዮን በትንሹ ላስታውሳችሁና አሁን ላይ እየተፈጠረ ያለው ነገር ምንድነው የሚለውን አሳያችሁ። አንድ ብቻ ሳይሆን 7 አምባሳደሮች። የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል። አሁን እንደታየው ከሆነ አንደኛ ያለ ባንክ ኢንተረስት በብድር ይሰጣል በ50% ፕራይስ ፕላስ በፍቅር የሚሰራ ግሩፕ። የብራንድ አምባሳደራችሁ ስላደረጋችሁኝ አመሰግናለሁ። ፋውንዴሽናችን ድጋፍ በማድረግ እኛንም ደግሞ የብራንድ አምባሳደር ሆነን በዚህ ነገር ላይ እናም ከነዚህ ብራንድ አምባሳደሮች ውስጥ ሁለቱ አሁን ከድርጅቱ ጋር ያላቸው ስምምነት እንደተቋረጠ ተናግረዋል። ህይወት አበበ ከተወሰኑ ጊዜያት በፊት ኢንስታግራም አካውንቷ ላይ ስለዚህ ጉዳይ ፖስት አድርጋ ነበረ። እናም ብዙ ሰው ኮንፊውዝድ ነበር። ምን ተፈጥሮ ነው? በመሃላቸው ያለ የገንዘብ አለመስማማት ነው ወይስ ድርጅቱ ችግር ስላለበት ነው የሚለው የብዙ ሰዎች ጥያቄ ነበረ። አሁን ሉላ ገዙም ይሄን ነገር ፖስት አድርጋለች። ውድ ወዳጆቼ ከፊንቴክ ኢንቨስትመንት PLC ጋር BYD ኤሌክትሪክ መኪናዎችን ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደት ተጀምሮ የነበረ ቢሆንም ከየካቲት 26 ማለት ኦልሞስት ከ2 ወር በፊት እንደማለት ነው ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነቱን ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ። በራሴ የግል ምክንያት ነው ያለችው። ገንዘብ ሳይከፍላት ነው ምናምን ምንድነው አልገባንም። ነገር ግን በራሴ የግል ምክንያት የምትለው ለምን እንደሆነ አልገባንም እና ኤግዛክትሊ ተመሳሳይ ነገር ነበር ህይወትም ያደረገችው። ስለዚህም
ከፊንቴክ ጋር ምንም አይነት ስራ ያልሰራው መሆኑንና ወደፊትም የድርጅቱን መኪኖችም ሆነ ሌሎች ምርትና አገልግሎቶች የማስተዋወቅ የመደገፍም ሆነ የመወከል ኃላፊነት የሌለኝ መሆኑን በአክብሮት ገልጻለሁ። ስለዚህ ይሄ ማለት ባጭሩ ምንድነው? እኔ ተጠያቂ አይደለሁም እያለች ነው። እና ከዚህ በፊት እንደምታስታውሱት ዳናይት አንድ ድርጅት አስተዋውቃ ከሱ ጋር በተፈጠረ ችግር በጣም ብዙ ሰዎች የተለያየ ነገር እያሉ ነበረ። ኤኒዌይ የተፈጠረው ነገር ምንድነው በሚለው ብዙ ሰዎች ኮንፊውዝድ ሆነዋል። እዚህ ላይ ኢንቨስት ያደረጉ ሰዎች የተለያዩ ሰዎች ይኖራሉ። ድርጅቱ ስለዚህ ነገር መግለጫ መስጠት አለበት ብዬ ነው ማስበው። እኔ በበኩሌ ብዙ ሰዎች እነሱን አይተው የገቡ ሰዎች ሊኖሩ ይችላሉ። አሁን ላይ ኃላፊነት አልወስድም በሚሉበት ሰዓት ላይ ድርጅቱ ምን ተፈጥሮ ነው የሚለውን ግልጽ ማድረግ አለበት ብዬ ነው ማስበው እኔ በበኩሌ። ለማንኛውም የዛሬው ቪዲዮ ይህንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።